ዶክተር ነሽ ሹሉዳና ጎሽ እሺ እናት በሰላም ይቅርታ ቆጨሽ ቀጥልልኝ ይሄን ጨዋታ አስፈልገስ እሺ ይቅርታ አቋረጥኩ ለሶስተኛ ጊዜ ነው ሰው ሰላም አልሽ እና አንድ አዳምጪ እና ታይ ዛውድነሽ ታይ እኔ አብረን ኖረናል ታይ ያልኩ እሙሽ ዶሮን እሺ በላት ሄሉን በላችባቸው ሂጂ በላት አዎ እሺ ቆጨሽ እሺ ይቅርታ በእናት ዶሮ እንትን ያለባቸው እሺ እና ታይ ዛውድነሽ ምንም ቢሆን አብረን ኖረናል አንቺ ማለት እኮ የይተፋ ባለቤት ነሽ ያልኳት እንደዛ ሚታ ማመን ሱቅ እንዳዘጋበው ከቆጨ ጋር ጨዋታ ይዘን ነው ባይልኝ እሺ ምሽ ቆጨ አስካለ ሪስፔክት ልሽም ወሬ እንደዚህ ወሱስሽ ቆጨነ ቲክቶክ አጭር አስለምዶ ረዘመ በሲዝን የድሮ ፍቅረኛዬ 8 የሴት ጓደኞቿ መሃል ልታሸማቀቀኝ ፈልጋ ስራ ላይ እስከዚህም ነው ብላ ወሬ ጀመረች። ኦ ማይ ጋድ! አዎ እንደዚህ ብላ ወሬ ነው ጀመረችው። ግን በጣም ነው ሾክ ያደረገችው፣ በጣም ነው የደነገጠችው። 8ቱም የሴት ጓደኞቿ በሐሳቧ አልተስማሙም። አይወድማ አረ በጣም እኮ ነው የሚገርመው። አይ ልጄ ነገሩ በቃ ሰማይ ዛሬ ስንት ዓመት አባይ በራ ዝንጀሮ ላሳደግ ይዤ መጥቼ እኮ ነው። አንተ 2 ዓመቱ ነው። እንዴት አባቱ እንደሚያምር ቅላቱ ይገርማል። አረብ ነው የሚመስለው። ከዛ ልክ እንደመጣ በ3ኛው ቀን ቀበሌ ሄድን። የቤታችን ቅጹስ ነው ያስገቦት የልደት ካርድ ያላገባ ማን ነው? ወይኔ ዝንጀሮዬ አንተ በ4ኛው ቀን አይጠፋም። በፈልገው 4 ወራትን አላስቆጠርም። ልክ በ4 ወሩ አንተ ምን በሰማ ጥሩ ነው ጉዲፈቻ አሜሪካ ገብቷል። አረ ተነሽ ማዬ በስመ አብ ምንድነው እንዴ ቤቱ ተቃጠለ ምንድነው ሳሚ አራረ ወፍ ማዬ ትንሽ እንቅልፍም ቢብሎኝ ነው እዚህ ከናንተ ጋር ልተኛ ማዬ በማርያም እንደው ና ማካባት ቆንተኛ ማንዳቀሰቀሰው አሁን እንዳቀሰቀሰው እሺ ተስፍዬ ይሄው ብጥብጥ አርጋው ሊጠጣ ነው እንግዲህ ዛሬ 9 ወር 4-5 ሰው ነው ፍልፍል የምታርግልኝ የኔ ውድ ባለቤት ግልብል ብላለች አይ በቃ እንግዲህ ጸልይልኝ እንቅባቶ እሺ በቃ ቻው በቃ ፉት ብያውን ወደ ስራ ይልግባ ምንድነው ለጃክት ማረግ ነገር አለ ምንድነው አቡ እንደሚቆረቆረኝ እንዴ አባዬ ምን ነው መጥቶ እስቲ እንዴ ምንድነው በስማም ነው ለግኝ ወይ እናት ምን አይቶ እንደምትጨው እኔ አስቂኝ ወንዶዳለሁ ስለዚህ ደሃ ቢሆን ችግር ደሃልክ ድህነት ምን ያስቃል? ደሃ ያስቃል? ያስቅም እኮ ያሳቅቃል እንጂ ደሃ አላልኩም። ሀብታም አስቂኝ ያልኩት ቀልድ አይጠገብም። አንተ እንግዲህ ሁሉም ለከትና መቼም ወሰን አለው። እኔ ግራህን ሲመቱ ቀኙን ስጥ የሚባል እምነት የለኝም። በተለይ እንደዚህ አይነት የአካባቢያችን እብሪተኞች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን አፍጫቸው ማለት ነው። ያ አስተንፍሰናል የሰይድ ባሬ ጎማ አሁን ተንፍሰዋል። በዚህ በምዕራብ በኩል ያበጠ ጎማ አለ ሁላችንና ጥያቄ አለኝ ማለት ነው። የዛ የግራጁዌሽን ሰሞን ማለት ነው ፎቶ ምናምን ፖስት እናደርግ ማለት ነው። ስቴቶስኮፕ ይዘሽ የተነሳሽ መሆንሽ ነው ዶክተር ነሽ እንዴት ምናምን ያላችሁ ማለት ነው። ዶክተር ብቻ ነው ስቴቶስኮፕ የሚይዝ ሞኝ ናችሁ። ብለድ ፕሌዠራችሁን ማንም ይለካችሁ እነርሳ የለም ማጣቆቱን ዝም ብላችሁ ጠይቁ እናትዬን። እኔ የምልሽ የኔ ፍቅር
ቁንጅና እኮ ታውቂያለሽ በኪሎ ቢለካ ኖሮ ማለት ነው አንቺ እኮ 50 ሄክታር ነበር የምታኪው። ኦ ቤቢ ውድድ እኮ ነው ማረጋው። ማይ ጋድ እናቴ እኮ ሻኪራን የምትመስል ፍቅረኛ ነበር የምትመኝልኝ። ይሄው አንቺን አገኘው። ማን ማዘርህን በደንብ አልሰማቸውም መሰለኝ። ሻኪራን ያሉ ወይስ ሻኩራን ያሉ? ዝም በል አንተ ምን አባ ገባ። ዝም ብለህ ለምን ትምህርትን አትማር? ቶ ቤብ ቶ እሱም ቤብ እኔ የምልህ ነገ እኮ ከተዋወቅን ሁለተኛ ሳምንታችን ነው። ኦ ረስቸው ነበር ፍቅር። እንደዛ ከሆነማ ሸራተን እርጥብ ቤት ነው ይዤሽ የምሄደው። እንደውም ኧረ እባክህ እዛ ይሻላል። እንትን ለምን አትወስዳትም? ስካይላይት ሽሮ ቤት አለ፣ ጁፒተር ደግሞ ባቅላባ ቤት አለ፣ ሂልተን ደግሞ እንትን አለ ቆቆር ቤት አለ። እዛ ለምን አባ ቆቆር ቤት ነው የምታወራው? አንተ ስራ የለም እንዴ ወይስ ምን የምትጠብሰው አተ ነው? ቤብ ደግሞ ምንድነው የምታወሪው? ይሄ ታኬታ የሚመስል ልጅ እንዴት ብሎ ይጥበስ? አባታችሁን ያላችሁ ትጀል እነዚህ ልጆች ማለት ነው ብልግና ነገር ክላስ ውስጥ እያሉ ነው እወዳለሁ አፈጥራለሁ ምናምን እየተባባሉ ነው። እና ደግሞ ማለት ነው ያላንቺ መኖር አልችልም ምናምን ይላታል እሱ። ምን ባልጌውላ ቀጥ ብላችሁ ሁለታችሁም ተነሱና ይሄን ክላስ ለቃችሁ። አረ ቲቸር ልጁ ሸቱን ነው አለሰምቻችኋለሁ። ቲቸር እነዚህ ባለጌዎች ናቸው። አንተ ምን ያለሷ መኖር ልማችለው እሷ ምን ማትስ መጻፍ ነች? አንተ ውሸታ ተስማም። እንደዛ አይነት ልጆችን ልታበላሹ ውጡ። እናንተ እስካሁን ቆማችሁ እንዴ ባለጌው? ቲቸር ለምን አታምነንም? እንደኛ እንደዚህ ያላልንም። ዝም በል እናንተም በማስተማሪ እንዴት እንደማፈር እኔ ነኝ የማውቀው። እንደናያው አይነት እየበላህ ልጄ እየበላው ነው ማዘርዬ እየበላው ነው እየበላህ ልጄ እየበላው ነው ማዘርዬ እየበላው ነው አንተ ምን ወጥ ጨመር እንዴ ወይ ሽብሬ እንጀራም አለ ወጥም አለ እየበላው ነው ማዘር እየበላው ነው ምን አልጣፈጠህም እንዴ እየበላህ እንጂ እየበላው ነው ማዘር እየበላ እኮ እንዴ ምን ሆነ ነው? እሺ የሚያስሉት ቆይ ደህና ነው? እያሰሉን ነው። በጣም ደህና ነው። እንትን ነው ልጄ የሰሞኑ ጉንፋን እንዴት ነው? በጣም እያሰሉ እኮ ነው። ሰላም ነው? ጉንፋን ነው ልጄ ጉንፋን ነው። እኔ የምለው ማዘር ይሄ ነገር ኮሮና ቫይረስ ቢሆንስ? የኮቪድ-19 ክትባት ተከትበዋል እንዴ ማዘር? አይ ታው ኮሮና የለም፣ ኮሮና ቫይረስ የለም እንዴ ማዘር። ይሄ በሽታ ከሆነም አለ እንዴ? በዚህ በሽታ ምክንያት ስንት ሰው አይደል የሞተው ማዘርዬ? ኮሮና ቫይረስ አለ እንዴ? ክትባቱ ራሱ እኮ የሰይጣን ነው። ስማ 666 ነው ልጄ 666 ነው ክትባቱ ራሱ 666 አሉት። ይሄን ነገር ኧረ አይደለም እኮ ይህ መረጃ ከውሸት የራቀ ነው። አብዛኛው ሰው ስለዚህ ክትባት ያለው አመለካከት በጣም የተዛባ ነው። ነገር ግን እውነታው ከዚህ የራቀ ነው። ግዴለትም ሕክምናውን ይሰዱ ክትባቱን የሚከተቡ እውነት ነው ልጄ። ይሄ ነገር እንተ እውነት በቃ ሄጄ እታከማለሁ እከተባለሁ። ይህ ጥሪ የቀረበላችሁ በሪች ኢትዮጵያን አርባን ቲቪ ሎን አክቲቪቲ ሲሆን ለእናንተ የሚሆን ቻሌንጅ ተዘጋጅቶ ነበር። ቻሌንጁም አልቋል። አሸናፊዎቹን አውቀናል። ሁለተኛው ቻሌንጅ ተጀምሯል። ከእናንተ የሚጠበቅባችሁ ነገር ስለ ኮቪድ-19 ክትባት በቂ መረጃ የሚያሰጥ ቪዲዮ በቲክቶክ ፔጃችሁ ፖስት ማድረግ። ፖስት ስታደርጉ እኔ የተጠቀምኩትን ሃሽታግ መጠቀም ነው። እስከ 50 ሺህ ብር የሚያሸልም ቻሌንጅ ነው። እንዳያመልጣችሁ። መልካም እድል። በቃ ሰምተናል። ልጅ አበዛችሁት። ወንድ ሲጀመር አንተ ማን ጠርቶ ነው? እኛ ያወራነው ስለ ወንዶች። ምን ነው በማያገባ እንደርጎ ዝም ብጥልቅ ቃል ጥሩኝ አበዛ። አረ ሄደሽ እኮ ምናምን ጠይኝ አንተ ተቸገረን እኮ በሚካኤል እናትዬ ይቅርታ አድርግልኝና የፀጉር ካክስ ውስጥ ሳይሆን ኦቨን ውስጥ ነው መግባት ያለበት። እንዴ ምን ማለት ፈልገህ ነው አንተ? እንዴ አልበጠራልኛና እኔ ምን ላድርገው? እንዴ ጨራሽ አይበጠርም ወይስ በሹካ ለብጥ? ዝም በልና እስቲ ስራን ስራ። የማይመለከትን ነገር አታውራ። ዝም በልና ስራን ስራ። እኔ እምልሽ ማለት ነው የጠጀኝ ጉድ ሰማሽ እንዴ? በእናትሽ አረ ምን እሰማለሁ? እኔ እዚህ ሰፈር እኮ መዋላ ቁም ያለው ምን ሆነሽ ደግሞ? ማንነቱ ማን እንደሆነ ከማይታወቅ ሰው አርግዛ ራሷን አላገኘችው? አይ ዶንት ቢሊቭ ኢት። አንተ ጠጄ ፕሬግናንት ያር ጠጄ ፕሬግናንት እንዴ? አንቺ ጠጄ ማለት እዚህ አራተኛው መታጠፊያ ላይ ያለችው አለች። እኛ ሰፈር ከሷ ውጪ ሌላ ጠጄ አለ ምንድነው? እንዴ እና እሷ ሞታለች አይደል እንዴ? ማን ጠየቀ እንዴ? ሳትጠየቅ ለምን ታወራለህ? በቃ አርግዛለች። እባክሽ አንቺ ደግሞ ስራዬ ብለሽ ከሱ ጋር ልትከራከሪ ነው እንዴ? እኔ የምልሽ ማለት ነው ዛሬ እኮ ቤብ ማለት ነው 19 ሚሊዮን ብር የሚያወጣ ሰርፕራይዝ ይዞልኝ ሊመጣ OMW እኔ አላምንሽም። ይሄ የክፍለ ከተማ ስራ ተመችቶታል ማለት ነው ባልሽ? አሃ ክፍለ ከተማ ነው የሚሰራው። አንዷን ባስቴካዊ አድርጎ ይዞልሽ ሊመጣ ነው። ዝም በል አንተ ዝም በልና እዚህ ቅማልን ጥበስ ሲያስጠላ። አንቺ ስነ ስርዓትሽን ያዢ። ስሬና ተሳደቢ። ስሬና አከብሯለሁ። ባላ ከብሮስ ምን አባልታ እንዴ? ስነ ስርዓትሽን ያዢ። እስቲ ምን ልታመጣ ዝም ብለህ ለምን ትለፈልፋለህ? እንዴ ሰውዬ ምን ልታርገን? ሱቅ ነው የምታነሳው? ምን ልትሆን? አበጥራታለሁ በዚህ። ወይኔ ሴትዮዋን በሹካ ላይ አበጥራት። ኧረ አንተ ሰውዬ ተረጋጋ። እንዴ ተስማሙ እንዴ? ወይኔ ላጫት። ይሄ እሷ ፀጉር አይደለም የአሸዋሪያ ፀጉር ነው። Ông bảo gì? Ông bảo là ông đây đây. Qua đó chịu cho bố đi mày.
ወይኔ በቃ ምኞትማ ግድ ነው። በስማ እኔ ምኞቴን ለሚያሳካልኝ 1 ሚሊዮን ብር ነው የምሰጠው። 1 ሚሊዮን ብር? አዎ። ይሄን ያህል ምኞትሽ ምንድነው? 2 ሚሊዮን ብር። አዘንኩኝ በራሴው ተፈጥሮ ባላወቅኩሽ ኑሮ። እንዴ አቤኔ ምን ሆነ ነው? ኧረ ተይ በእናትህ ታሪኩ አስለቅሰኝ እኮ። እንዴ ኤክስትሪም እኮ ነው የምታነበው። ኤክስትሪም እኮ ነው የምታነበው። ምንድነው? ምን ሆንክ? በቃ ሴቶች አይበረክቱልኝም። እንዴ አጠባበሰ ነው ሞዴል ነኝ ያፈጠብስም እንዴ? እኔ መሰለ ቁመት ይዘህ ሞዴል ነኝ? አዎ። እኔ እኮ ሞዴል አይደለሁም። እንዴ ሞዴል ባትሆንስ ይሄን አቋም ይዘህ ሞዴል ነኝ እያልክ መጥበስ ነው እንጂ። ሞዴል ነኝ እያልኩ ጥበሳቸው? አዎ። It's the one and only Digo Double G. እንዴት ነህ? ሞዴል ነኝ። ኧረ እኔ እንዴት ነህ ነው ያልኩህ? ሞዴል ስራዬን የጠየቅሽኝ መስሎኝ። ሞዴል? አዎ ሞዴል ነኝ እንዴ። ኧረ እባክህ ነው የምትማረው? የት ነው የምትማረው? እኔ ሎሬት ሞዴሊንግ አካዳሚ። እና ደግሞ ሾክን አጋብዘኝ። ሾክን? እንደዚህ የሚባል ምግብ አለ እንዴ? አይ ማለት ሾህን ማለት ያው ፕሮግራምህን ማለት ነው። ፕሮግራምን ነው እንዴ? ኧረ ጋብዝሻለሁ። እንደውም መጋቢት 3 ፕሮግራም አለኝ። ኧረ እባክህ የምር መጋቢት 3 በቲኬ ቢልዲንግ ቬልቬት ሆቴል። እና እንዴት ነው የምገባው? እንዴት ነው የምገባው? እንዴ ካርድ ላንቺ ቲኬት ልሰጥሽ እችላለሁ። እሺ ጓደኞችስ እንዴት ነው የሚገቡት? ተጨማሪ ቲኬት ከፈለጉ ፒያሳ ዳውንታውን 8ኛ ፎቅ ላይ መጥተው መግዛት ይችላሉ። እሺ ጣኑ አንሰገና። እሺ ሄሎ አንቺ ከርፋፋ ስትንከረፈፊ ምን የመሰለ ሞዴል ጠበስኩኝ። ሌላ ያየሁት ነገር ደግሞ እዚህ ሜኑ ላይ ስፓጌቲ ብሎ ዋው አምጣልኝ ይሄንን ምን አይነት ምግብ ነው ስል ፓስታ አልመጣም። ሄደ ለዚህ ማልከም ፓስታ እዚህ ሀገር ቤት ከዛ ደግሞ ማሳጅ ብለው ዋክስ አድርጋል። ዋው ይሄ አሪፍ ማሳጅ ነው ኤክስትራ ምናምን ብዬ ጭገር እንደኛ አርጎ። እሺ ዛሬ ምን እንዳጋጠመኝ ልንገራችሁ። ይሄንም የሚያምር ሻንጣ ከስትራንድ ባክስ ከሚባል ሾፕ በ$300 ምናምን አካባቢ ገዛሁኝ። አየሁት ሁሉ ነገር ጥሩ ኳሊቲ ነው ያለው። ነገር ግን ሴልሱ አንዳንድ ነገሮችን ቼክ ሳያደርግ ነው የሰጠኝ። እኔ ገዝቼው ስወጣ አንድ ትልቅ ሻንጣ ነው፣ ግን ከዛ ትልቅ ሻንጣ ውስጥ ቦታ ስለማይበቃቸው በሚል ውስጡ ሌላ አንድ ትልቅ ሻንጣ አለው እና 2 ትንሽ ሻንጣዎች ውስጡ አሉት። እና ምን ወሰንኩኝ? ይሄ ነገር ሴልሱ ተሳስቶ ይሄን ቼክ ሳያደርግ ነው የሰጠኝና መመለስ አለብኝ ብዬ የኔ ያልሆነ ነገር መመለስ ስላለብኝ እኔ ከፈልኩበት ስላልሆነ ምንም ቤቴ በወስደውም መመለስ ስላለብኝ ብዬ ወስኜ ወደ ሾፑ ተመለስኩኝ እና የሸጠልኝ ልጅ ደስ ሲለው ማየትም ስለምፈልግ ይሄን ቪዲዮ አስቀረሁት ማለት ነውና እንደምታዩት እዚህ ስትራንድ ባክስ ይባላል። ገባሁኝ። ሴልሱ አንድ ወጣት ጥቁር ቲሸርት የለበሰ ልጅ ነው። ትልቁ ሜሴጅ እዚህ ላስተላለፍ እንፈልገው የራስ ነገር የራስ ላብ የሆነ ነገር ብቻ ነው ሁሌም የሚያስደስተው። የሰው ነገር ከሀብታም ወሰደው ከደሃም ተቀበል፣ ያንተ ያልሆነ ነገር ወይ ደግሞ አንድ ሰው ሳይፈልግ የሰጠን ነገር ወይ የወሰድክበትን ነገር መመለስ እንዳለብን ነውና የራስ ሁሌም ንጹህ ላባችንን መጠበቅ አለብን። ፈጣሪ የሰጠን ነገር የባረከልን ነገር እሱ ነው ሁሌም ቀሪ ከኛ ጋርና እና ለልጁ እየመለስኩለት ነው አሁን። ከዛ ይመጣል ምን ልርዳ ይለኛል። እዛ ውስጥ አንድ ትልቅ ሻንጣ ረስተሃል ውስጡ እና ቼክ ሳታደርግ ነው የሰጠኝ፣ ይኸው መለስኩልህ አልኩት እና በጣም ደስ ብሎት ነው እያየው የነበረውና ይሄው እንዲያወጣ ሰጠሁት። አውጣ አልኩት። ውሰድ የራስህን ንብረት አልኩት። በጣም ደስ ይላል። እኔ ደስ ብሎኛል። ለማንኛውም ይሄን ትንሽ ላካፍላችሁ። Can you try to understand how a touch can cause explosions? Fly at 'em like choppers, better cook those risks, cold blood in my fists, we fire starters, one out of a million will reach those heights, always get a feeling that I won't deny, not work, never could toss, look in my eyes, I'm on the rocks, guys.
ዋናዋ ነኝ። እንግዲህ ዛሬ የምገኘው የፍቅር ሀገር ሻሸመኔ ነው። አያቴ ምን አለችኝ? እኛ የሻሸመኔ ሰዎች እንኳን የራሳችንን ባዕድ እናለምዳለን። ዋናው ላብ ነው። ዋናው ላብ ነው። ጋይስ ዛሬ ኢክራም ልደቷ ነው። ሃፒ በርዝዴይ ኩምዬ፣ እንኳን ተወለድሽ። እንወድሻለን። ኢክሩዬ የኔ ቆንጆ እንኳን ተወለድሽልኝ። ኢክራምዬ ውዴ እንኳን ተወለድሽ። መልካም ልደት ብለናል። ቀሪ ዘመንሽ የተባረከ ይሁንልሽ። እንወድሻለን። መልካም ልደት። በርዝዴይ በድጋሚ ኢክሩ እንኳን ተወለድሽ። ቀሪ ዘመንሽ የተባረከ የጤና የፍቅር ከይሱ ጋር ማን ነው ብቻ እንኳን ተወለድሽ። እንወድሻለን። ኢክራምዬ ሃፒ በርዝዴይ መልካም ልደት ይመች። ኢክሩዬ የኔ ውድ እንኳን ተወለድሽልን። መልካም ልደት የተባረከ ዘመን እመኝልሻለሁ። ኢክራም ሃፒ በርዝዴይ መልካም ልደት ይሁንልሽ። ኢክራምዬ እንኳን ተወለድሽ። ቀሪ ዘመንሽን እግዚአብሔር ይባርከው። ኢኩዬ የኔ ቆንጆ እንኳን ተወለድሽልኝ። ቀሪው ዘመንሽ የተባረከ እንዲሆን እመኝልሻለሁ። ሃፒ በርዝዴይ ኢክራምዬ እንኳን ተወለድሽ። ኢክራምዬ እንኳን ተወለድሽ። ሃፒ በርዝዴይ ብያለሁ። የልደቷን ወጪ ፊክስ አረጋታለሁ። ይመች። ኢክራም መልካም ልደት፣ እንኳን ተወለድሽ። መልካም ደስ የሚል ነገር ሁሉ ለአንቺ እንዲሆን እመኝልሻለሁ። ሃፒ በርዝዴይ ኢክሩዬ እንኳን ተወለድሽ። መልካም ልደት፣ ረጅም ጤናና እድሜ ተመኝቻለሁ። ኢክሩዬ ሃፒ በርዝዴይ እንወድሻለን። መልካም ልደት ይሁንልሽ። ኢክራሞ ሃፒ በርዝዴይ ቱ ዩ። ኢክሩዬ ማአሬ እንኳን ተወለድሽ። የፈለግሽው ነገር ይሳካልሽ። ሃፒ በርዝዴይ። እንኳን ተወለድሽልኝ። ሁላችሁም ኮሜንት ሴክሽን ላይ ሃፒ በርዝዴይ በሉልኝ። ምን ልግደጅ ሰላሙ የጦር ማህሌት ኮሳተርና ሳገኝ ደሞ ፊቴ ስትደቀን ሳገኝ ደሞ እኔ አኩቻ ነኝ። እዋዋነ ማንንም አልሰማም። የሆነው ከሌለ የለም የፊቱ በአገር በእናት በሚስት አልንገራገርም። እዋዋነ ማንንም አልሰማም። በዘንድሮ ዘመን ዩኒቨርሲቲ አልገባውምና ህይወት ይጨልማል ብላችሁ አታለቃቅሱ። እኛ እዚህ ዱባይ የመጣ ነው ዩኒቨርሲቲ ገብተን ባገኘነው ዲግሪ አይደለም እዚህ ትልቁ የዱባይ ፍሬም ላይ የምንወጣ ኖ ራሳችንን አስተምረን ከኢንተርኔት ተምረን ነው፣ ከፖድካስት ተምረን ነው፣ ከሰዎች ተምረን ነው፣ ከህይወት አጋጣሚ ከእግዚአብሔር ተምረን ነው እንጂ ዩኒቨርሲቲ ገብተን ያገኘነው ሰው ነው። ዩኒቨርሲቲ ገብተን ያገኘነው ከሰዎች ጋር ማውራት ነው። ዘመኑ ተቀይሯል። ወላጆች ልጆቻችሁን አታጨናንቋቸው። ዘመኑ የእውነት ተቀይሯል። ከዩኒቨርሲቲ ወጥተው ተመርቀው ስራ አጥተው ኢቭን ስራ ይዘው እየተጨናነቁ ራሳቸውን የሚጠሉ ብዙ ሰዎች አሉ። የትምህርት ስርዓቱ አላደገም፣ ዓለም ላይ አልተለወጠም። አያችሁ 12ኛ ክላስ ምናልባት አምላክ የጣላችሁ ፓሽናችሁን እንድትኖሩ ልባችሁ ውስጥ ያለውን አምላክ ያስቀመጠው መጽሐፍ እንድታወጡ፣ ፊልም እንድታወጡ፣ ባንድ እንድትጀምሩ፣ እናንተ ውስጥ የተቀመጠውን ሞቲቬሽን ለመላው ዓለም ብርሃን አድርጋችሁ እንድታንሰራፉ ሊሆን ይችላል። ስለዚህ አድቨርሲቲን አድቫንቴጅ አድርጉ። መጥፎ አጋጣሚውን ወደ መልካም ለውጡና ህይወታችሁን አስተካክሉ እንጂ ቁጭ ብላችሁ ሰከንድ በመጨናነቅ አታጥፉ። አንድ በር ቢዘጋ ትሪሊየን ሌላ በጎ በሮች አሉ። እኛ እዚህ ቦታ ያለ ነው ኮሌጅ ገብተን ባገኘነው ወረቀትና ዲግሪ ሳይሆን እኔ ብቻ አይደለም ብዙ ሰዎች ራሳቸውን ስላስተማሩ። ሄሎ you graduated from college? Yes sir. मुझको ये भाषा समझ नहीं आता, पता नहीं क्यों लोगों को लगता है मैं अम्हारिक बोल सकती हूँ, मगर मैंने बार बार बोल दिया मैं इंडियन हूँ एंड मेरा बाप शाहरुख खान है। सो प्लीज़ मेरे सर से उतरो, छोड़ दो मुझे प्लीज़। ये सवाल बार बार पूछो मत। እንዲያል ሰርብህ ብዬ ነው በትን አንተንኩ ግን እንዲያል ሰርብህ እንዲያትቀየም ዝም በል ይሄ መንግስት ጀመርኩ። ምኗን ይዛት ነው? ሰላም ነው አባት? ሰላም ነው። እዚህ አካባቢ አዋቂ ቤት ታውቃለህ እንዴ? ምን ጠንቋይ ቤት ማለት ነው? አዎ። እዚህ ጋር አዲስ ተከፍቷል። አንድ 12ኛ ክፍል ተማሪ ከፍቷል። እዚህ ጋር እዚህ ጋር ጥፍስቴ ነው። አዲስ ነው። በዚህ ጋር ነው? አዎ፣ እዚህ ጋር ጥፍስ። አመሰግናለሁ። ችግር የለም።
ቋሚ ሆነን ቀረን። ይቅርታ አዋቂ ያለ ተብዬ ነው እዚህ። አለን እንዴ ድንጋይ ያወራል እንዴ? ድንጋይ አትበይ አንቺ፣ አዋቂ ነን እኛ። እሺ ምን ፈልገሽ ነው? እኔ ለ7 ዓመት ምንም ልጅ የለኝም እና ልጅ እንዲኖረኝ እፈልጋለሁ። በቃ ልጅ ብቻ እንዲኖረኝ። በ10 ደቂቃ ውስጥ ወንድ ልጅ ትገላጊያለሽ። በ10 ደቂቃ ውስጥ አልተዘጋጀሁም። አሁን እኔ ምንም መዘጋጀት አያስፈልግም። ወንድ ልጅ ትገላጊያለሽ። ምንም ነገር አልዘጋጀሁም። ትንሽ ይታገሱኝ። ትገላጊያለሽ አልኩሽ፣ ትገላጊያለሽ። እሺ እንግዲህ ካሉ እንግዲህ እሺ በቃ እርሶ እንዳሉ ጠብቂ። እሺ የኛ ጌታ። ሄሎ ምን እንዴ? ለምን? ኧረ ቆይ መፍትሄ እኮ ነበረኝ። ቆይ ኧረ አትስገቡኝ። ወይኔ ጌታዬ፣ ባሌ ከቤት ጥሎኝ ወጣ። ባለመውለዴ ምክንያት ይኸው ትቶኝ ሄደ። ወደሚሄድበት ሄደ። ይኸው በቃ አንቺ አትወልጂም ሰው አትሆኝም ብሎ ትቶኝ ሄደ እኮ የኛ ጌታ። ያው በ10 ደቂቃ ውስጥ ወንድ ልጅ ተገላገልሽ። ባሌ ነው ተገላገልሽ አሉኝ። መገላገል መለያየትም እንደሆነ ማወቅ ነበረ። መለያየት ማለት በቃ ከዚህ በኋላ ተለያየ ተፈተን ማለት ነው። ድራሹ ደብዛው አይኖርም። እንዳፈነክች